ክብሯን የቃና ምርጦች ታዳሚዎችና ተከታታዮች ዛሬ አዲስ የወጣው ምርጥ የቱርክ ድራማ ይዤላችሁ የመጣሁኝ ሲሆን የመጀመሪያ ቪዲዮዬ ስለሆነ ላይክ እና ሰብስክራይብ እያደረጋችሁ በአንድ ወር ውስጥ 10,000 እናስገባው። ታሪካችን ሲጀምር ኢስታንቡል ውስጥ የሚገኘው አዳሪ ትምህርት ቤት በተማሪ ረብሻ እየተዋከበ ሲሆን የዚህ ረብሻ ዋና ፈጣሪ አራስ የሚባል ወጣት እንደሆነ እንረዳለን። በረብሻውም የአዳሪ ትምህርት ቤቱ ፕሬዝዳንትም መጥቶ ችግሩንም ይጠይቃል። አራስም ከኢስታንቡል ወደ ቦርዱም እንዲዘዋወርም ይጠይቃል። አራስም ባለው አስቸጋሪ ባህሪ ለመገላገል በማሰብ እንደ ሐሳቡም እንዲሆንም ይፈቅዱለታል። ወደ ክፍሉም ከተመለሰ በኋላ ጓደኞቹ ለምን ወደ ቦርዱ መዘዋወር እንደፈለገም ሲጠይቁት የጠፋ ወንድሙን ለመፈለግ ብዙ እንደተንከራተተም አሳውቋቸው። አሁን ግን ቦርዱም እንደታየ የሚያስረዳ ካልታወቀ ሰው መልእክት እንደደረሰውም ይነግራቸዋል። በቀጣይም የቦርዱምን ባስ ተሳፍሮ በመሄድ ቦርዱምም ይደርሳል። ከባሱም እንደወረደ አንድ አይናማ ሻንጣውን ላግዝ በማለት ሲረዳውም እንመለከታለን። ቦርዱም ወላጅ አልባ ወደሚኖሩበትም ደርሶ መተኛ አልጋው ላይም ሆኖ ሻንጣውንም ሲከፍተው አነስ ካለ ስልክ ጋር የመልእክት ወረቀትም ያገኛል። መልእክቱም እስከዛው ከተማዋን ተላመዳት፣ በቅርቡ ባስቀመጥኩት ስልክ ደውልልሃለሁ የሚል ነበር። ወደ ውጪም ወጥቶ ንፋስ እየተቀበለ ከወንድሙ ጋር በልጅነታቸው የሚያደርጉትንም ነገር ትውስ ይለዋል። እናም እነዚህ ሁለት ወንድማማቾች ጥቁር ቁራ እንደሚወዱም እንረዳለን። እናም አራስ በቅርቡ ወንድሙን እንደሚያገኘውም ይናገራል። በንጋታውም ቴኦማን የሚባል ልጅ ስንተዋወቅ እናቱ ሼምነምም ዩኒፎርሙን እያዘጋጀች ዛሬ ለፕሬዝዳንትነት ሊመረጥ ስለሆነ ትምህርት ቤት እንዳያረፍድም ትነግረዋለች። ድንገትም እጁ ላይ የተነቀሰውን ቁራ ትመለከት በቁጣ ለምን ይሄንን እንዳደረገም ስትጠይቀው ቴኦማን በቅርቡ እንደተነቀሰ አሳውቋት ምንም እንዳታስብ ቢያረጋጋትም እሷም አባቱ ብቻ እንዳያይበት እንዲጠነቀቅም ታሳውቀዋለች። ነገር ግን አባቱ ሃካን ወንድ ልጁን ስለማይወደው ባለቤቱ ለሱ የምታደርገው ነገር በጣም ያናደዋል። በሌላ በኩልም ሴት ልጃቸው ሌላ በሳይክል ወደ ትምህርት ቤት እየሄደች ሳለ ከአራት ጋር ትጋጭና መሬት ላይም ይወድቃሉ። ነገር ግን ሌላ የአፍታም ልጅ በመሆኗ ከፊቷ የቆመውን አራስ ባለባበሱን ታጣጥለዋለች። በወደቀችበትም ሰዓት ጉልበቷ በመጎዳቱ ስታነክስ ባያትም ጊዜ ሊረዳትም ሲሞክር ሌላም በተቃራኒ በመሆን ትጠየፈዋለች። ሁለቱም አንድ አይነት ትምህርት ቤት እንደሚማሩም በተዋወቁም ሰዓት አራስ በሷ ሳይክል አፈናጦም አብረው ይሄዳሉ። እዚህም ዴኒዝ ክላስ ረፍዶባት እየተጣደፈች ሳለ እናቷ ታናሽ ወንድሟን ትምህርት ቤት እንድታደርሰውም ታዛታለች። ሁለቱም አንድ ቀን ሰላም ሆነው የማያውቁ ሲሆን እናቷ ኑራይ ሰነፍና ቤት ውስጥ አንድም ነገር የመስራት ፍላጎት የሌላት ናት። ትምህርት ቤትም አራስ ሌላን በሳይክሏ ይዟት ሲመጣ የሌላ ጓደኞችም የሆኑት ሲላና ኦዝጉ ባዩአትም ጊዜ ጓደኛቸው ሳትነግራቸው እንደጠበሰችም ይሰማቸዋል። ነገር ግን እንኳን ሊጣበሱ በስነ ስርዓት እንደማይተዋወቁም ነግራቸው አራስ ከሶስቱም ጋር ስም ተለዋውጦ ወደ ውስጥም ይገባል። ከፊቱም ቴኦማንና ጓደኞቹ ምስኪኑን ባርሽ በግድ ወደ አንድ ክፍልም ሲያስገቡትም ይመለከታል። ነገሩንም ዝም ብሎ ማለፍ ስላልፈለገ ተከትሏቸውም ሲገባ ቴኦማን ያየውና ማንነቱን ጠይቆ እዚህ ምን ሊሰራ እንደመጣም ሲጠይቀው አራስም ልጁን ማሰቃየታቸውን እንዲያቆሙም ይነግራቸዋል። ትዕቢተኛው ቴኦማን የአራስን ንግግር አናዶት ለመማታትም ሲዘረጋ አራስ እጁን ጠምዝዞም ይዘዋል። በዚህ ሰዓትም አስተማሪ መጥቶ ምን እያረጉ እንደሆነም ሲጠይቅ ቴኦማን ነገሩ ምንም እንዳልሆነ ገልጾ ከቦታውም ይሄዳሉ። አራስም በመጀመሪያ የትምህርት ቤት ቀኑ ላይ አዲስ ጓደኛም ያገኛል። ክፍል ውስጥም ቴኦማን አራስ በተናገረው ንግግር እንደተናደደ ለጓደኞቹም እያስረዳም ሳለ አራስ ዩኒፎርም ለብሶ ወደ ውስጥም በመግባት ሌላ ጉልበቷን እንድታሽ በረዶም ይሰጣታል። ይህንንም ያየው ወንድሟ ቴኦማን በረዶውን ይቀበላትና ይወረውርለታል። እናም በትምህርት ቤቱ የተሰጠው የፕሬዝዳንትነትን ቦታ ተማምኖ ብዙ ዘና እንዳይልም ይነግረዋል።
በመቀጠልም አስተማሪም ይገባል። ዴኒዝም አርፍዳ ትገባለች። አስተማሪውም አርፍዳ ዴኒዝ በመግባቷ ክፉኛም ይቆጣታል። ዴኒዝ ግን ወንድሟን ትምህርት ቤት ስታደርስ እንዳረፈደችም ብታስረዳው፣ አስተማሪው ግን ያለምንም ሐዘኔታ በተደጋጋሚ ከክፍሉ እንድትወጣም ቢነግራትም ዴኒዝ እጅ ሳትሰጥ በማርፈዷ ይቅርታ በመጠየቅ ላለመውጣትም ትሞክራለች። የአስተማሪው ማተካሪ ያናደደው አራስ በመሃል በመግባት አስተማሪው ከይቅርታ በላይ ምን እንደሚፈልግም ይጠይቀዋል። የክፍሉ ተማሪም በአራስ ድፍረትም ይደነቃሉ። በመቀጠልም አስተማሪው ዴኒዝም ሆነች አራስ በሱ ክፍለ ጊዜ እንዳይገቡ ተናግሮ ከክፍልም ያስወጣቸዋል። አራስም ዴኒዝ እዛ ክፍል ውስጥ ካሉ ሞልቃቃ የሀብታም ልጆች አንዱ የሆነች እንደሆነም ቢጠይቃት ዴኒዝ የሀብታም ልጅ አለመሆኗንና እዚህ የሀብታም ትምህርት ቤትም የምትማረው እናቷ የትምህርት ቤቱ ዋና አካል ፕሬዝዳንት የሆነችው ለነ ሌይላ እናት ስለምትሰራላት እንደሆነም ትነግረዋለች። ሁለቱም አንድ አይነት ባህሪ ስላላቸው ስም ተለዋውጠው ጓደኛም ይሆናሉ። ተማሪውም የትምህርት ቤቱን ፕሬዝዳንት ለመምረጥ አዳራሽ ውስጥም ይሰበሰባል። ድንገትም አራስ በተኗ ስልክ ይወርቅበትና ተማሪው እየተረማመደበትም ሳለ ሌይላም አንስተው በያዘው የበተን ስልክም ትቀልደበታለች። ነገር ግን አራስ ንቀቷን በልቡ ያዝ በማድረግ የተናገረችውን በጥሩ መልሶላት ይለያታል። ሌይላም አፏ ያውራ እንጂ ለአራስ የሆነ ነገር እንደሚሰማትም ያስታውቃል። ሶስቱም አንድ ላይ ከተቀመጡም በኋላ አራስ እዚህ የተሰበሰቡበትን ምክንያትም ሲጠይቃቸው የትምህርት ቤቱን ፕሬዝዳንት ለመምረጥ እንደሆነና ያለፈው ዓመት ላይ ቴዎማን መሆኑን ነግረው ዘንድሮም እሱ እንደሚሆን ይገልጹለታል። የዚህም ምክንያት እናቱ በትምህርት ቤቱ ላይ ድርሻ ስላላት እንደሆነም ይነግሩታል። በመቀጠልም ለምን አንተ አትወዳደረውም ብለው ቢጠይቁት አራስ ግን ገና በመጀመሪያ ቀኑ እንደዚህ አይነት ነገር ውስጥ የመግባት ፍላጎት እንደሌለውም ይነግረዋል። ፕሮፌሰሩም የዘንድሮ የትምህርት ቤት ፕሬዝዳንት ቴዎማን እንደሆነ ገልጾ ነገር ግን ከሱ ጋር ተወዳድሮ ፕሬዝዳንት የመሆን ፍላጎት ያለው ተማሪ ካለ እድሉን እንደሚሰጥም ይነግራቸዋል። አራስም ጉዳዩን አስቦበት እጁን ከፍም ያደርጋል። ወደ ስቴጁም ወጥቶ ከቴዎማን ጎንም ይቆማል። እዚህ ድረስ መጥተህ ቤቱን ሰብስክራይብ አላደረክም፣ ቪዲዮንም ላይክ አላደረክም፣ ምንድነው ችግር? ቆይ በላውን ቶሎ የሚደረገውን አድርግ። ሁለቱም ንግግር እንዲያደርጉም ሲጋበዙ ቴዎማን ልክ እንዳምናው ዘንድሮም እንደሚቀጥለው አጭር ንግግርም ሲያደርግ አራስ ግን ቴዎማን በተናገረው አጭር ንግግር ቀልድ ጣል አድርጎበት ዛሬ የመጀመሪያ ቀኑ እንደሆነና ለሱ ሁሉም አዲስ ነገር በመሆኑ ከተመረጠ በጋራ አዲስ ነገሮችን እንደሚያዩም ይናገራል። ተማሪዎቹም ከቴዎማን ይልቅ አራስ ላይ ቀልባቸው ተስቦ በአድናቆትም ያጨበጨቡለታል። ጓደኞቹም ወደሚቆይበት የወላጅ አልባ ማደሪያም ያደርሱታል። ጓደኞቹም አራስ ወላጅ አልባና ቤተሰቦቹ በመኪና አደጋ እንዳጣም አራስ ይነግራቸዋል። ሌይላም ቤት ከደረሰችም በኋላ እናቷ ሼብነም ጉልበቶቿን በበረዶ እያሸችላት ምን ተፈጥሮ እንደዚህ እንደሆነችም ትጠይቃታለች። ሌይላም ከአራስ ጋር የተፈጠረውን በጠቅላላም ስትነግራት ሼብነምም ከዛ ልጅ እንድትርቅም ታስጠነቅቃታለች። ኑራይም መታ ስራዎቿን እንደጨረሰችና መሄድ እንደምትችልም ስትጠይቃት ሼብነም መሄድ እንደምትችል ነግራት ባሏ ሃካን ተቀያሪ ልብስ እንድትልክለት እንደጠየቃትና ልብሱን የሚያደርሰው ሹፌር እንደሌለም ስትናገር ኑራይም ያደርስለታለሁ ብላም ትነሳለች። የምታደርሰውንም ሰጣት። በተጨማሪም አዳዲስ የሚመስሉ ልብሶችን አሽጋም ትሰጣታለች። ኑራይ ግን አዲስ የተገዛ ልብስ የመሰላት ቢሆንም ሼብነም ግን አንድ ሁለቴ ለብሳ ስላልተመቻት እንደሆነም ትነግራታለች። ኑራይም ምንም ያልደበራት ለመምሰል ብጥርም ውስጧ ግን በንዴት ተሞልቶ ነበር። አራስም ምግቡን እየበላም ሳለ መቲን የሚባል አዳሪው ቤት የሚኖር ልጅም ይመጣና ተዋውቆትም ይቀመጣል። እናም አራስ አሁን ምን እየፈለገ እንደሆነ ሊረዳውም ይጠይቃል። አራስም ነገሩን ሚስጥር እንዲያደርገው ለመቲን ከነገረውም በኋላ አሁን ላይ ወንድሙን እየፈለገ እንደሆነ ቤተሰቦቹም በመኪና አደጋ ከሞቱ በኋላ ወንድሙን አንድ የቤተሰብ አባላቶች ሊያሳድጉት በማደጎ እንደወሰዱትና
ከ6 ዓመቱን ጀምሮ ሲፈልገው እንደቆየም ያስረዳዋል። እናም እዚህ ቦርዱም ውስጥ አለ የሚባል መልእክት ደርሶት እንደተዘዋወረና እዚህም እንደደረሰ አንድ አይናማ ላግዝ በሚል የጽሑፍ መልእክት እንዳስቀመጠለትና የዛን አይናማ አድራሻ እንዲፈልግለትም ይጠይቀዋል። በተመሳሳይም ሃካን ወደ ቢሮ ሲገባ ኑራይ ተቀምጣም ያገኛታል። እናም እነዚህ ሰዎች ከትዳራቸው ተደብቀው የሚማግጡ ሲሆን ስለነሱም ግንኙነት ማንም አይጠረጥርም። ኑራይም ሚስቱ የሰጠቻትን የተለበሱ ቡትቶ እንደማትፈልግና አዲስና ውድ ቀሚስ እንዲገዛላትናም ቶሎ ቶሎ እንደምትመጣም ማሳውቃው ትወጣለች። ቤት እንደደረሰችም ገና ቁጭ ሳትል ዴኒዝን ነገርም ትፈልጋታለች። አዳራሽ ውስጥም አብራው የተቀመጠችው አራስን የት እንደተዋወቀችም ስትጠይቀው ዴኒዝም አራስ ለሷ ብሎ ከአስተማሪ ጋር በመጠራቱ ከክፍል ከወጡ በኋላ እንደተዋወቁም ታስረዳታለች። ኑራይ ግን የራሷን ስሜት ብቻ የምታዳምጥ ገገማ ሴት በመሆኗ ከዚህ በኋላ ከሱ ጋር ካየቻት ጥሩ ነገር እንደማይፈጠርም ስትነግራት ዴኒዝ በንዴት ክፍሏም ትገባለች። አራስም ከአዳሪ ቤት በምሽትም ሊወጣ ሲል ተይዞ ዋናው ፕሮፌሰር ጋርም ይቀርባል። ፕሮፌሰሩም የት ሊሄድ እንደነበር እየጠየቀው ያዘውን በተን ስልክም ያየዋል። በቅጣትም መልክ ስልኩን ተቀብሎ ከቢሮም ያባረዋል። በንጋታውም አራስ ቢሮ እስኪከፈትም ይጠብቅ ጀመር። ፕሮፌሰሩም ከመጣ በኋላ ከጠረጴዛው ላይ ስልኩን ሲያነሳ የተላከ ቴክስትም ይመለከታል። በተላከው የቴክስት ስልክ በሚደውልበትም ሰዓት ባለመስራቱ በንዴት የክፍሉን ዕቃዎችም ይሰባብራል። መቲንም እንዲረጋጋ ካስወጣው በኋላ እንዲታገስና ሰውየውን እንደሚያገኙትም ያረጋግጥለታል። በተዘዋዋሪም ኑራይ የእርግዝና ማረጋገጫ እየተመለከተችም ሲሆን ውጤቱም የሚያሳየው እንዳረገዘች ነው። ልጁም የሃካን ልጅ እንደሆነም እንረዳለን። ከሱ ጋርም ጊዜ ስታሳልፍ ሃካን መቼም እንደማይተዋትና ምንም ቢፈጠር ሁሌም አብሯት እንደሚሆን ሲነግራትም ያስመለክተናል። የመጀመሪያው ክፍል በዚህ ያበቃል። ቀጣይ ክፍል እንዲደርሳችሁ ቤቱን ሰብስክራይብ፣ ቪዲዮን ላይክ አድርጉት።